ሰላም 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 ሰላማችሁ ብዝዝት ይበልልኝ። ቤተሰብ እንዴት ናችሁ? እረፍት ወዛችንን አመጣው እኮ ተመስገን ነው። በተለይ ሶሻል ሚዲያ ላይ አሁን ባየሁት እጅግ እየተደሰትኩ ነው። ዮኒ ማኛን የሚል ሰው ጠፋ። ተመስገን ተመስገን ነው እና እጅግ ደስ እያለኝ ነው። ብዙ ሰው እየተደነቀ ነው። 12ኛ ቀናችንን ይዘናል። ከክፉ ቃል የጠበቀኝ እግዚአብሔር አምላክ ክብሩን ይውሰድ። መጥፎ ከመናገር አጀንዳዎችን ብዙ ነገር አያለሁ፣ ግን ምንም አይመስለኝም። የሚደንቅ ነገር ክርስቶስ ሲነካ ነገሮች ሁሉ ይቀየራሉ የሚባለው ትክክል ነው፣ እውነት ነው። እና እኔ ያየሁትን የግድ ሃይማኖት መቀየር አይደለም። እኔ እያልኩ ያለሁት ክርስቶስን ብቻ መከተል፣ የእግዚአብሔር ልጅ መሆን ነገሮችን ሁሉ ያስተካክላሉ። የሰው ልጅ ሲዝናል ነው። የሰው ልጅ አባት ሲዝናል። እሱ ደስ ያለውን ስትነግረው ይወድሃል፣ ከእሱ ሀሳብ ስትለይ ያስቀይመሃል። የሰው ልጅ ባህሪ እንደዛ ነው። የማናችንም ባህሪ የሰው ልጅ እሱ የሚመቸውን እሱ ደስ የሚለውን ነገር ካረክ ተወዳጅ ነህ። እሱ የሚለውን ወይም ደግሞ እሱ ከሚለው የተለየ ሀሳብ ካለ ቅያሜዎች ይጀመራሉ። የ20 ዓመት ጓደኝነት፣ የ30 ዓመት ጓደኝነት ኢቨንት ዳር የሚፈርስበት ጊዜ አለ። ምን ሀሳብ በመለያየት ብቻ የተለያየ ኦፒኒየን መኖር ነገሮችን እንደሚያጠፋ አይቼዋለሁ። እንዲሁ በጸጋው ለወደደኝ የእግዚአብሔር ልጅ አመሰግነዋለሁ። እንዲሁ በጸጋው እኔ ባለኝ ነገር ቢሆን ይሄኔ ለሬሳ ራሱ አልመችም ለሬሳ ራሱ አልመችም። እና ሁላችሁንም ምነው ምንድን ነው አይምሯችሁን ወደ ቀራኒው ወደ መስቀሉ አድርጉ። እዛ ላይ የተቀበለው መከራ ለኛ ተብሎ ስለሆነ እሱ ላይ ካደረጋችሁ ዝምታ መልስ እንደሆነ አይቶ መሳቅ ሲቻል አይቶ መታዘብ ምን ያደርጋል? ነገሮችን ያበላሻል። ስለዚህ ወንድምና እህቶቼ አሁንም እንብላችሁ ምንድን ነው በጌታ ደስ ይበላችሁ። እያንዳንዳችሁ የሃይማኖት ጉዳይ ሳይሆን የክርስቶስ ጉዳይ ነው። ብዙ ቤቶች ውስጥ ብዙ ጓዳ ውስጥ ብትገባ ብዙ ተአምር አለ። ራቁታችንን ቢያቆመን ጌታ ብዙ ነገራችን በጣም አስቀያሚ ነው። ስለዚህ አሁን የምናገረው ምንድን ነው? እያንዳንዳችሁ ወንድምና እህቶቼ ውስጣችሁ በክርስቶስ ካመነ ነገራችሁ ሁሉ ይሳካል። ማመን ማለት በተግባር መመላለስ ነው። በተግባር ስላችሁ ምንድን ነው? በክርስቶስ መመላለስ ነው። ስለዚህ መጽሐፍ ቅዱስ አንብቡ። እኔን የረዳኝ መጽሐፍ ቅዱስ ማንበብ፣ መጸለይ፣ ጸሎትና መጽሐፍ ቅዱስ ማንበብ፣ ከመጥፎ ነገሮች መራቅ፣ እነዛ ነገሮች በጣም ይረዳሉ። ሰላማችሁ ብዝት ይበል። አሁን ገባና ከቅዱሴ ጋር ጽድት ያለ ወንጌል እንነጋገራለን። ክበሩልኝ። መልካም ቀን።